ከአንድ ቁጥር እስከ 10 ድረስ ነው። በጌታ ስም አነባዋለሁ። ስለ ሕይወት ቃል ከመጀመሪያው የነበረውን ይላል። መጽሐፍ ቅዱስ የሕይወት ቃል ነው። ኢየሱስ ክርስቶስ የሕይወት ቃል ነው። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን ሕይወትን እናወራላችኋለን፣ ሕይወትን እንመሰክርላችኋለን። ወዳጆቼ ከምስክርነት የተነሳ ድል ነሱ ስለሚል ድል በመንሳቱ የሚያዘብር እግዚአብሔርም ስለሆነ ሰምታችሁ መልስ መስጠት እንዲሆንላችሁ እንነግራችኋለን። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን ይላል። ስለዚህ ርዕሴ የተገለጠውን ኢየሱስን ወይም የተገለጠውን ሕይወት ኢየሱስ ክርስቶስን ማየት የሚል ነው። ሕይወት ተገለጠ፣ አይተንማል። የሃይማኖት ቁም ነገሩ ሌላ አይደለም ወዳጄ፣ የተገለጠውን ሕይወት ማየት ነው። ዛሬ በዚህ ምሽት የተገለጠውን ሕይወት ማየት ይሁንልን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን ኢየሱስ ክርስቶስ የተገለጠ ሕይወት ነው። ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ስለ ሕይወት ነው የምናወራው ዛሬ። የሕይወት ምሽት ነው ዛሬ። ለእናንተም ሕይወት እንዲሆንላችሁ እንመኛለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ይላል። ሕይወት ተገለጠ፣ አይተንማል። ያየነውን ሕይወት ነው የምናወራው። ለእኛ ብቻ አይደለም፣ እናንተ ደግሞ ሕይወት እንዲሆንላችሁ ከእኛ ጋር ኅብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራለን ይላል። ለእኛ ብቻ አይደለም፣ ለአማኞች ብቻ አይደለም፣ ለአላማኞች ደግሞ እናወራለን ይላል። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህቺ ናት ይልና ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን። አሁን ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን ብቻ አይደለም። ሕይወት አለን ብለን ግን በጨለማ ብንመላለስ፣ በጨለማ ከሆነ አሁን ያለነው፣ በኃጢአት ከሆነ አሁን ያለነው፣ በሰይጣን ቁጥጥር ስር ከሆነ አሁን ግን ያለነው ኅብረት ልናደርግ አንችልም ነው። በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ይናገራል። ስለዚህ ሕይወት ተገለጠ፣ አይተንማል። ወዳጆቼ የተገለጠውን ኢየሱስን የተገለጠውን ሕይወት ማየት ይሁንልን። ስለ ሕይወት ሰዎች የተዛባ አመለካከት አላቸው። አንዳንዴ ሲሉ ይደመጣል፣ መተኪያ ለሌላት ሕይወት። እውነት ነው፣ መተኪያ የላትም ሕይወት። ግን ኢየሱስ የሕይወት ምትክ ነው፣ የሕይወት መተኪያ። ምናልባት ሁሌ እንደምለው ቃሉ አንካሳና ድሃ ካልሆነ በስተቀር ኢየሱስ ክርስቶስ የሕይወት መተኪያ ነው። እና ወዳጄ መተኪያ ለሌላት ሕይወት አትበል። ሕይወት መተኪያ አላት፣ እሱም ኢየሱስ ክርስቶስ ነው። እኛን ተክቶ በመስቀል ላይ ውሏላ። ስለዚህ መተኪያ ለሌላት ሕይወት ደስታን አንፈጋት ብለው ለጊዜው በኃጢአት በሚገኝ ደስታ ሕይወታቸውን ያጣሉ። አንዳንዴ ነገ እንሞታለን፣ እንብላ እንጠጣ፣ ሕይወት ከንቱ ናት፣ ሕይወት ዋጋ ቢስ ነች፣ እንብላና እንጠጣ ብለው ሰዎች ወዳልተገባ ነገር ይሄዱና በኋላ መጨረሻቸው ገሃነመ እሳት ይሆናል። ዛሬ ስለ ሕይወት ያለህን ትርጉም እንድታስተካክል ወዳጀን እመክርሃለን። ለሕይወት ያለህ ትርጉም ምንድን ነው? እንዲያውም በደንብ ብዙ ጊዜ ሰምተናል፣ ለሕይወት ዋጋ ስጥ። ድሮ ከቫይረሱ ጋር የሚኖሩ ሰዎችን ስንመክር ለመምከር የምንጠቀምበት ቃል ነው፣ ለሕይወት ዋጋ ስጥ። ምን ማለት ነው? ለሕይወት ዋጋ ስጥ። ከክፉ ነገር ተጠበቅ ነው። ሕይወትን ከሚያሳጣህ ነገር ተጠበቅ ነው። ወዳጆቼ ለሕይወት ዋጋ መስጠት ማለት መንፈሳዊ ትርጉሙ በኢየሱስ ክርስቶስ አምኖ የዘላለም ሕይወት ማግኘት ነው። ዛሬ እነግራችኋለን፣ ለመንፈሳዊ ሕይወት ዋጋ ስጡ፣ ለመንፈሳዊ ሕይወት ትኩረት ስጡ።
ምንድነው የመንፈሳዊ ሕይወት? እናየዋል። ለመሆኑ ሕይወት ማለት ምን ማለት ነው? ሁለት ትርጉም አለው። አንደኛው ትርጉም ሳይንሳዊ ሕይወት ነው። ብዙዎቻችን ሳይንስ እናውቃለን። ትምህርት ቤት የምንማረው ሳይንስ ነው። እዚህ ደግሞ የምንማረው መንፈሳዊ ሳይንስ ነው ወዳጆቼ። ይሄ ትምህርት ቤት መንፈሳዊ ትምህርት ቤት ነው። ይሄ ትምህርት ቤት ሕይወት የምንማርበት መንፈሳዊ ዩኒቨርሲቲ ነው። ዛሬ ከዚህ ነው ስለ ሕይወት የምንነግራችሁ። ለሕይወታችሁ ዋጋ እንድትሰጡ፣ ለሕይወታችሁ ቁም ነገር እንድትሰጡ፣ ለሕይወታችሁ ትኩረት እንድትሰጡ ወዳጆቼ። ሕይወት ቀላል ነገር ስለ አይደለም። አንዳንድ ሰው በፈለጋችሁበት ነገር ነው ኢትስ ኦኬ ነው የሚላችሁ። ዳዝንት ማተር ነው የሚለው በእንግሊዘኛ። በሕይወቱ ስትመጡ ገና አሁን በሕይወት የመጣህ ነው የሚላችሁ። እስቲ በራሱ ኑ በሕይወት የመጣህ ነው የሚላችሁ። ወዳጆቼ ሕይወት ቀላል ነገር አይደለም። ስለዚህ ሕይወት ማለት ሳይንሳዊ ትርጉሙ የምንንቀሳቀስበት ሕይወት ነው። እግዚአብሔር ታውቃላችሁ አዳምን ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ፣ መንቀሳቀስ ጀመረ። ተንቀሳቃሽ ፍጥረታትን እንፍጠር አለ። ሳይንሳዊ ትርጉሙ እንስሳት ሕይወት አላቸው፣ ሰው ሕይወት አለው የሚንቀሳቀስበት፣ ተክል ሕይወት አላቸው፣ ይበላሉ፣ ይጠጣሉ፣ ይንቀሳቀሳሉ ማለት ነው። ይህ ሳይንሳዊ ትርጉሙ ነው። ደሙ ያለችበት ሕይወት ነው ወዳጆቼ። ስለዚህ መብላት መጠጣት የሚችል የሚንቀሳቀስ እሱ ስጋዊ ሕይወት ያለው ነው። ስጋዊ ሕይወት ማለት የስጋዊ ሞት ተቃራኒ ነው። ስጋዊ በሕይወት ይኖራል፣ የስጋዊ ሞት ተቃራኒ ነው። አንድ ሰው ተወልዶ በምድር ከኖረ በኋላ የሚሞተውን ሞት እንለዋለን። ስለዚህ ስጋዊ ሕይወት የስጋዊ ሞት ተቃራኒ ነው ማለት ነው። ሌላኛው ትርጉም መንፈሳዊ ሕይወት ሰማያዊ ትርጉም አለው። አንደኛው ሳይንሳዊ ትርጉም ነው ያለው ሕይወት ማለት፣ ሁለተኛው ደግሞ መንፈሳዊ ትርጉም ነው ያለው። መንፈሳዊ ትርጉሙ ሕይወት ማለት ምን ማለት ነው? ከዘላለም ሞት፣ ከገሃነም እሳት መዳን፣ ማምለጥ፣ የዘላለም ሕይወት ማግኘት፣ መንግሥተ ሰማይ መግባት ማለት ነው ወዳጆች። ስለ ዘላለም ሕይወት፣ ስለ ሰማያዊ ሕይወት የምናወራው ይሄንን ነው። መንፈሳዊ ሕይወት አንድ ሰው ኃጢአተኛ መሆኑን አውቆ ለኃጢአቱ የሞተ ኢየሱስ ክርስቶስ እንዳለና በእርሱ የሚያገኘው የዘላለም ሕይወት ነው የምንነግራችሁ። ስለዚህ መንፈሳዊ ሕይወት ነው። መንፈሳዊ ሕይወት የመንፈሳዊ ሞት ተቃራኒ ነው። መንፈሳዊ ሞት ማለት ኃጢአተኛ በመሆኑ ገሃነም እሳት የሚገባው ከሆነ፣ መንፈሳዊ ሕይወት ደግሞ በክርስቶስ ኢየሱስ አምኖ የዘላለም ሕይወት ማግኘቱን ነው የሚያሳየው። ወዳጆቼ ይሄ ሕይወት ክርስቶስ ኢየሱስ ነው። በአዲስ ኪዳን ሕይወት ኢየሱስ ክርስቶስ ነው። የተገለጠው ሕይወት ኢየሱስ ክርስቶስ ነው። ጳውሎስ እንዲህ ይላል፣ ለእኔ ሕይወት ክርስቶስ ነው፣ ሞትም እኔ ነው፣ ጥቅሜ ነው። ምናልባት እሱ ሞት የሚለው መሸጋገሪያ ድል ብለን የምንለውን የክርስቲያኖችን ሞት ነው። ስለዚህ ሕይወት መንፈሳዊ ትርጉም አለው፣ ሳይንሳዊ ትርጉም ደግሞ አለው። አሁን ይሄን የምንለው ወዳጆቼ ስለ ሕይወት ስናወራ በደንብ ግልጽ እንዲሆን ነው። ሕይወት ማን ነው? ሕይወት ክርስቶስ ኢየሱስ ነው። ስለ ክርስቶስ ኢየሱስ ሕይወት በተለያየ ነገር ይገልጠዋል። አንደኛው ኢየሱስ ክርስቶስ የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 1 ላይ ከአብ ዘንድ የነበረውን ይላል፣ ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ዘላለም ማለት ያልተወሰነ ጊዜን፣ ገደብ የሌለው ጊዜን ያሳያል። ብዙ ጊዜ ብለናል፣ ሰው ዘላለማዊ ነው። ሰው ሞት ላይ የሚያበቃ ሕይወት አይደለም ያለው። ወይ ለዘላለም በገሃነም እሳት ይኖራል፣ ወይ ለዘላለም በመንግሥተ ሰማይ ለዘላለም ሕይወት ይኖራል ከክርስቶስ ጋር። ወዳጆቼ ዛሬ አንድ ምኞት፣ አንድ ጥማት፣ አንድ ረሃብ፣ አንድ ስብከት አለን፣ አንድ ምስክርነት አለን፣ የዘላለም ሕይወት እንዲኖራችሁ።
እንዴት ነው የዘላለም ሕይወት የሚኖረን? የሰው ድርሻ ላይ እንመጣበታለን። ዞሮ ዞሮ ኢየሱስ ክርስቶስ የዘላለም ሕይወት ነው። ሌላው ኢየሱስ ክርስቶስ የሕይወት ብርሃን ነው። ዮሐንስ 1:4 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ይሄ የሚያወራው ስለ ክርስቶስ ኢየሱስ ነው። እንደዛ ይናገርና በእርሱ ሕይወት ነበረች ይላል። ወዳጆቼ ሕይወት ኢየሱስ ክርስቶስ ነው የምንለው በእርሱ ሕይወት ነበረች ይላል። ሕይወትም የሰው ብርሃን ነበረች። ያ በእርሱ ሕይወት የነበረው በኢየሱስ ክርስቶስ የነበረው ሕይወት የሰው ብርሃን ነው። እየቀጠልን ስንመጣ ትርጉሙ በጣም እየተብራራ ይመጣል። ዞሮ ዞሮ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። እኔ የዓለም ብርሃን ነኝ ብሎ ሲል ኢየሱስ ክርስቶስ ሕይወትነቱን የሚገልጽ ነው። ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ነው። ስለ ሕይወት አይደል የምናወራው? ስለ ዘላለም ሕይወት አይደል የምናወራው? ከሞት በኋላ ስላለው ሕይወት አይደል የምናወራው? ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ነው። አንደኛ ቆሮንቶስ 15:45 ላይ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። አዳምና ኢየሱስ ክርስቶስን እያወዳደረ ቆሮንቶስ 15 ላይ ይናገራል። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ወዳጆቼ ነፍሱን ሰጠ ኢየሱስ ክርስቶስ ሕይወት ነው የሰጠን ብለን ስንል እንዴት ነው ሕይወትን የሚሰጠን ካል ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ዛሬ የምናሳስባችሁ፣ ዛሬ የምንለምናችሁ፣ ዛሬ የምንጠይቃችሁ መተንተን አንድ ጉዳይ ነው። ማብራራት አንድ ጉዳይ ነው። የእግዚአብሔርን ቃል መስበክ አንድ ጉዳይ ነው። ነገር ግን መጋበዝ ደግሞ ሌላ ጉዳይ ነው። ተግባራዊ ማድረግ ደግሞ ሌላ ጉዳይ ነው። ወዳጆቼ የእናንተ መልስ ነው ሙሉ የሚያደርገው፣ የእናንተ ተግባር ነው ሙሉ የሚያደርገው። ስለዚህ ሕይወትን የሚሰጥ መንፈስ ሆነ ማ ኢየሱስ ክርስቶስ። ዛሬ ሕይወትን ተቀበሉ እንላችኋለን። ኢየሱስ ክርስቶስ ሕይወት ይሰጣል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ስለዚህ ወዳጆቼ ሕይወትን ተቀበሉ። ሌላኛው ኢየሱስ ክርስቶስ ሕይወት ነው። ዮሐንስ 14:6 ላይ ብዙ ጊዜ የምንለው ዛሬም የምንለው ወደፊትም የምንለው እድል ባገኘን ቁጥር ምክንያቱም አዳዲስ ሰዎች ሊሰሙ ስለሚችሉ ቃሉ ሕያው ስለሆነ ቃሉ ኤክስፓየሪ ዴት ስለሌለው ወዳጆቼ ቃሉ ስለማያረጅ ሕይወትነቱን እኔ አለ ኢየሱስ ክርስቶስ መንገድ እውነት ሕይወት ነኝ አለ። ስለ መንገድ ሌላ ጊዜ እግዚአብሔር እድል ቢሰጠን እናወራለን። ዛሬ ግን የምናወራው ስለ ሕይወት ነው። የሕይወት ምሽት ነው ወዳጆቼ እና እኔ መንገድ እውነት ሕይወት እኔ ነኝ። በእኔ በቀር በእኔ በሕይወት በቀር በእኔ መንገድነት በቀር በእኔ እውነትነት በቀር ወደ አብ የሚመጣ ማንም የለም ይላል። ሌላኛው ዮሐንስ 3:16 ላይ አሁንም ብዙ ጊዜ የምንለው የኢየሱስ ክርስቶስ ሕይወትነት በእርሱ የሚያምን በዚህ አጋጣሚ የሰው ድርሻ ምንድን ነው ብለን ካል በእርሱ የሚያምን ይላል። በኋላ እንመጣበታለን እና በእርሱ የሚያምን በማ በኢየሱስ ክርስቶስ የሚያምን የሚቀበል የዘላለም ሕይወት እንዲኖረው እንጂ የምናወራው ስለ ሕይወት አይደል። ከሕይወትም ሕይወት ስለ ጊዜያዊ ሕይወት አይደለም፣ ስለ ዘላለም ሕይወት ነው ወዳጅ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። የዘላለም ሕይወት ተቃራኒ ለዘላለም መጥፋት ነው። ለምን ትጠፊያለሽ እህቴ? ለምን ትጠፋለህ ወንድሜ? ለምን ይጠፋሉ እናቴ? ጥፋት ማለት በገሃነም እሳት መመለሻ ወደ ሌለው፣ ኤክስኪውዝ ወደ ሌለው፣ ይቅርታ ወደ ሌለው፣ እሳት ወደማይጠፋ፣ ትል ወደማያንቀላፋ ወደ ገሃነም እሳት መግባት ነው ወዳጆች። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል የዘላለም ሕይወት እንዲኖረው። ኢየሱስ ክርስቶስ የዘላለም ሕይወት ነው ወዳጄ።
ሌላ ሕይወት የለም። ሌላ የዘላለም ሕይወት የለም ወዳጄ። ኢየሱስ ክርስቶስ ሕይወት ነው። ዮሐንስ 11:25 ላይ አልዓዛር በሞተበት ሰዓት ኢየሱስ ክርስቶስ መጥቶ ከማስነሳቱ በፊት ማርታና ማርያምን እንዲህ አላቸው። ኢየሱስም ትንሣኤና ሕይወት እኔ ነኝ። የዘላለም ሕይወት እኔ ነኝ። ከትንሣኤ በኋላ ያለ ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ። ሕይወት ኢየሱስ ነው ወዳጅ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሥጋዊ ሞት ለማንም ስለማይቀር ቢሞት እንኳን በሥጋ ቢሞት እንኳን የሚያምንብኝ ቢሞት እንኳን ሕያው ነው። ለምን? እንዴት የሞተ ሰው ሕያው ይሆናል? በእኔ ስለሚያምን። እኔ ምንድን ነኝ? ትንሣኤና ሕይወት ነኝ ወዳጄ። ኢየሱስ ክርስቶስ ሕይወት ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ዛሬ ሕይወት በሆነው በኢየሱስ ክርስቶስ እንድታምን እንጋብዝሃለን። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም፣ ለዘላለም ከኢየሱስ ጋር ይኖራል። ለምን? እኔ ትንሣኤና ሕይወት ነኝ። ክብር ለኢየሱስ ይሁን። ክብር ሕይወት ለሆነን ጌታ ይሁን። ሌላው ኢየሱስ ክርስቶስ የሕይወት እንጀራ ነው። በተለያየ መንገድ ይገልጠዋል። የሕይወት እንጀራ ነው። እንጀራ መቼም ለአበሻ አይነገርም። ብዙዎቻችን እንጀራ እንወዳለን። ሰው እንጀራ ባይበላ ውሃ ባይጠጣ ለተወሰነ ጊዜ ነው መኖር የሚችለው፣ አለበለዚያ ይሞታል። ምናልባት አንዳንድ ሰዎች ኤክሰፕሽናል የሆኑ ሊኖሩ ይችላሉ። እሱ መለኮታዊ አሰራር ነው። እሱ መለኮታዊ ምስጢር ነው ወዳጆቼ። ነገር ግን እንጀራ ሰው ካልበላ ይሞታል። ለዚህ ነው ሰይጣን ኢየሱስ ክርስቶስን ሲፈትነው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ ተናገረ። የእግዚአብሔር ቃል የሕይወት እንጀራ ነው። በዚህ አጋጣሚ እና ኢየሱስ ክርስቶስ የሕይወት እንጀራ ነው። ዮሐንስ 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወዳጄ ዛሬ ወደዚህ እንጀራ መንፈሳዊ እንጀራ እንዴት መንፈሳዊ እንደሆነ እንመጣበታለን። አባቶቻችን ሁሉ ከደመና በታች ተሻገሩና ሁሉም ያንን መንፈሳዊ መብል በሉ። ኢየሱስ የሚበላ መንፈሳዊ ምግብ ነው። ኢየሱስ የሕይወት እንጀራ ነው። ወደዚህ የሕይወት እንጀራ እንጋብዝሃለን። ምን እንድትል? እንድትበላ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው እንዳለ ወዳጆቼ፣ ሰርግ ላይ እንጀራ አለ። ሰርግ ላይ ድግስ አለ። የሕይወት ድግስ ነው እሱም ድግስ። ክብር ለኢየሱስ ይሁን። ሰይጣን የሞት ድግስ ይደግሳል፣ እግዚአብሔር ይገስጸው። እግዚአብሔር ግን የሕይወት ድግስ ይደግሳል። ዛሬ በዚህ ምሽት የሕይወት ድግስ ደግሶልሃል። የሕይወት እንጀራ ወዳጄ ተደግሶልሃል። ይህን እንጀራ መብላት ይሁንልህ። እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ዛሬ መልእክታችን አንድና አንድ ነው። ወደዚህ ወደ ሕይወት እንጀራ እንድትመጣ ጊዜው ሳያልፍ ጊዜው ሳይመሽ እድል እንደተሰጠህ ወደዚህ የሕይወት እንጀራ እንድትመጣ እለምንሃለሁ። ኢየሱስም እንዲህ አለ፣ እኔ የሕይወት እንጀራ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ዛሬ ወደ ኢየሱስ ና። ወደ እኔ የሚመጣ ያለ ማንም የለም ከሰው። በእኔ የሚያምን ያለ ሰው የለም ወዳጅ። እኔ የሕይወት እንጀራ ነኝ ያለ ማንም ሰው የለም። ማንም መልአክ የለም። ማንም ሰው ከሰማይ በታች የለም። እኔ የሕይወት እንጀራ ነኝ ያለ ኢየሱስ ክርስቶስ ብቻ ነው። በእኔ የሚያምን ያለ ኢየሱስ ክርስቶስ ብቻ ነው። እኔ የሕይወት እንጀራ ነኝ። በእኔ የሚያምን ከቶ ምን አይልም? አይራብም። እንዳትራብ ትፈልጋለህ? መንፈሳዊ ረሃብ፣ ወደ ኢየሱስ ክርስቶስ ና። ኢየሱስ ክርስቶስ የሕይወት መንገድ ነው። ሐዋርያት 2:28 ላይ ዳዊት ስለ ኢየሱስ ክርስቶስ አዲስ ኪዳን ላይ የተናገረ ነው። ኢየሱስ ክርስቶስ እንዴት መንገድ እንደሆነ የሕይወትን መንገድ አስታወከኝ ይላል። ወዳጆቼ ዳዊት ብሉይ ኪዳን ላይ ቁጭ ብሎ በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ ያንቀላፋው ዳዊት ኢየሱስ ክርስቶስን የሕይወትን መንገድ አስታወከኝ። ለምኜ የመጣሁት ብዙ ጊዜ የምንለምነው ቅዱሳን የሚለምኑት የሕይወትን መንገድ
እንዲያስታውቃችሁ ነው ወዳጆቼ። እኛ የመጣነው የሕይወትን መንገድ ኢየሱስ አስታውቆን ነው። ብዙ ጊዜ መንገድ ትጠይቃላችሁ። ይሄ መንገድ ወዴት ይወስዳል ትላላችሁ። ይነግሯችኋል የሚያውቁ ሰዎች። ዛሬ የምናውቀውን መንገድ እንነግራችኋለን። የሕይወትን መንገድ ምን አልከኝ? አሳየኸኝ። እግዚአብሔር የሕይወትን መንገድ እንዲያሳያችሁ እንነግራችኋለን። ከፊትህ ጋር ደስታን ትሞላብኛለህ ይላል። የሕይወትን መንገድ አሳየኸኝ። ኢየሱስ ክርስቶስ የሕይወት ዛፍ ነው። ዘፍጥረት 2:9 ላይ እንደምታውቁት እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። ዘፍጥረት የሚጀምረው በዛፍ ነው፣ በሕይወት ዛፍ ዛፍ ሁሉ ከምድር አበቀለና በገነትም መካከል የሕይወትን ዛፍ የሕይወት ዛፍም ይባላል። እንጀራ እንደምናውቀው ሁሉ ወዳጆቼ ኢየሱስ ክርስቶስ የሕይወት ዛፍ ነው። ኤርምያስ ላይ መዝሙር 1 ላይ በእርሱ የሚያምን ይላል በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብፁዕ ነው። በወንዝ ዳር እንደተተከለ ወዳጄ በወንዝ ዳር መተከል ይሁንልህ። የዓሣ ሕልውና የሚከበረው በባህር እንደሆነ የክርስትና ሕይወት የባህር ሕይወት ነው። በወንዝ ዳር እንደተተከለ ዛፍ ይለዋል። ድርቅ ሲመጣ እንደማይፈራ፣ መከራ ሲመጣ እንደማይፈራ፣ ቅጠሉም እንደማይረግፍ፣ ስሮቹንም ወደ ውሃ እንደሚዘረጋ ይላል። ዛፍ ስሩን የሚዘረጋው ወደ ሕይወት ነው። ክርስቶስ ኢየሱስ የሕይወት ዛፍ ነው። ወደዚህ ዛፍ መጠጋት ይሁንልህ ወዳጄ። እኔ የወይን ግንድ ነኝ፣ ቅርንጫፉም እናንተ ናችሁ፣ ገበሬውም አባቴ ነው ይላል። ኢየሱስ ክርስቶስ የወይን ግንድ ነው። እኛ ደግሞ ምንድነን? ቅርንጫፎች ነን። ቅርንጫፍ በወይን ግንድ ባይኖር ምንም ሊያደርግ እንደማይችል እናንተም ያለ እኔ ምንም ልታደርጉ አትችሉም። ወዳጄ ያለ ክርስቶስ ምንም ልታደርግ አትችሉም። ዛሬ ወደዚህ የሕይወት ዛፍ ና። የሕይወት ዛፍ ፍሬ አለው። ከዚህ ፍሬ መብላት ይሁንልህ። ራእይ 22 ላይ እናየዋለን የሕይወት ዛፍ ምን እንደሆነ። ኢየሱስ ክርስቶስ የሕይወት ዛፍ ነው። ዘፍጥረት 2:9 ላይ የሕይወትን ዛፍ መልካምና ክፉን የሚያስታውቀውን ዛፍ አበቀለ። ይሄ የሕይወት ዛፍ መፈተኛ ዛፍ ነው። ይሄ የሕይወት ዛፍ የክፉ ዛፍ ተቃራኒ ነው። ከሕይወት ዛፍ ትበላላችሁ፣ መልካምና ክፉን ከሚያስታውቀው ዛፍ ግን አትብሉ አለ። የፈቃድ መለኪያ ነበር። ዛሬ በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን የዘላለም ሕይወት የለውም እንደሚል የፈቃድ መለኪያ ነበር። ኢየሱስ ክርስቶስ የሕይወት ዛፍ ነው። ራእይ 22:2-14 ላይ በወንዙም ወዲያና ወዲህ ተመልከቱ፣ በየወሩ እያፈራ፣ ይሄ ዛፍ የሚያፈራ ዛፍ ነው። 12 ፍሬ የሚሰጥ ምናልባት 12ቱን ነገድ፣ ምናልባትም 12ቱን ሐዋርያት፣ ምናልባትም እኛን የሚወክል 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። ስለ ሕይወት አይደል የምናወራው? ኢየሱስ ክርስቶስ የሕይወት ዛፍ ነበረ። አቤት ሕይወት ይሆንላችሁ። በዚህ ያላችሁ ሕይወት ይሆንላችሁ። የምታዩና የምትሰሙን ምድር ሕይወት ይሆንላችሁ። በየወሩ እያፈራ 12 ፍሬ የሚሰጥ ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። ይሄ የሕይወት ዛፍ የሚበላ ዛፍ የሕይወት ዛፍ ነው። እኔ የሕይወት እንጀራ ነኝ እንዳለ ኢየሱስ ክርስቶስ የሕይወት ዛፍ ነው። ቅጠሎቹ መፈወሻ ናቸው። በዚህ ዘመን በየሞባይሎቻችን ላይ አንዳንድ ሰዎች ስማቸውን መጥቀስ አልፈልግም ጥበበ ሰለሞን እያሉ፣ እኔ ጥበበ ሰይጣን ነው ምለው። ምክንያቱም በጣም ብዙ መናፍስታዊ ተጽዕኖ፣ መናፍስታዊ አሰራር ስላለው። ወዳጆቼ ማንበብ ትችላላችሁ። ጥበበ ሰለሞን የሚባለውን እዩት። እሱ ጥበበ ሰይጣን ነው። ምናልባት በስጋ መድኃኒት የሚቀመመው ከቅጠላ ቅጠሎች ስለሆነ እሱ ሊሆን ይችላል። ሳይንሳዊ አስተዋጽኦ እንዳለው አምናለሁ። ነገር ግን ለመናፍስታዊ አሰራር፣ ለብዙ ነገር፣ ላልተገባ ነገር ሲውል እናያለን። ወዳጆቼ የሕይወት መፈወሻ የሚሆነው ከሕይወት ዛፍ የሚወጣ ቅጠል ነው።
የዛፉ ቅጠሎች ለሕዝብ መፈወሻ ነበሩ። ዛሬ በመንፈስ እንድትፈወስ ከፈለክ፣ በነፍስ እንድትፈወስ ከፈለክ ወዳጄ እንለምንሃለን ወደዚህ የሕይወት ዛፍ እንድትመጣ። ቅጠሎቹ የሕይወት መፈወሻ ነበሩ። ቋሪው እንዲፈወስ እጸልያለሁ። ምድር እንድትፈወስ እጸልያለሁ። ትውልድ እንዲፈወስ እጸልያለሁ። ቅጠሎቹ መፈወሻ ነበሩ። ይሄ የሕይወት ዛፍ የሚፈውስ ነው። እዛው ራእይ 2:7 ላይ እንዲህ ይላል፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ክብር ለኢየሱስ ይሁን። ይሄ የሕይወት ዛፍ የሚበላ ነው። ድል ለነሳው፣ ድል የምንነሳው ድል በነሳው በክርስቶስ ኢየሱስ ስናምን ነው ወዳጆች። ክርስቶስ ነዋ ድል የነሳው። አጋንንትን ድል የነሳው፣ ሰይጣንን ድል የነሳው፣ ዓለምን ድል የነሳው ኢየሱስ ክርስቶስ ነው። እኔ ድል እንደነሳው ይላል ወዳጆች። ድል ለነሳው በእግዚአብሔር ገነት ካለው ይሄ የሕይወት ዛፍ ቅድም በገነት የተተከለው ዛፍ እንደሆነ ራእይ 22 ላይ ያለው በወንዝ ዳር የተተከለው ዛፍ እንደሆነ እዚህም ጋር ይናገራል። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። እግዚአብሔር ይህንን የሕይወት ዛፍ ሊሰጥህ ይፈልጋል ወዳጄ። ተቀበል። የምትቀበለው የሕይወት ዛፍ ነው። የምትቀበለው ኢየሱስ ክርስቶስን ነው። ከሕይወት ዛፍ እንዲበላ ሰጠዋል። ኢየሱስ የሕይወት ዛፍ ነው። ኢየሱስ ክርስቶስ የሕይወት ውሃ ነው ወዳጆቼ። ዛፍ ሊገባን ስለሚችል ነው። እንጀራ ሊገባን ስለሚችል ኢየሱስ የሕይወት እንጀራ እንደሆነ፣ ውሃ ስለሚገባን፣ ጥቅሙ ስለሚገባን፣ እንዴት ቆሻሻ የሆነውን ልብሳችንን አጥበን እንደምናጸዳ፣ እንዴት ቆሻሻ የሆነውን ነገር እንደምናጥብ ስለ ውሃ ጥቅም ሊነገረን አይገባም ወዳጆቼ። የዕለት ተዕለት ሕይወታችን ስለሆነ ሕይወት ስለሚገባን፣ ምድራዊ ሕይወት ምድራዊ ውሃ ስለሚገባን ስለ ሰማያዊ ውሃ ይነግረናል። ሰማያዊ ውሃ ኢየሱስ ክርስቶስ ነው። የሕይወት ውሃ ኢየሱስ ክርስቶስ ነው። ራእይ 22:1 በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። ኢየሱስ ክርስቶስ የሕይወት ውሃ ነው። ቅድም ጠቃቅሰነዋል። ዮሐንስ 7:37 ላይ እንዲህ አለ፣ ከበዓሉ በታላቁ ቀን በኋለኛው ቀን ኢየሱስ ክርስቶስ ቆሞ በታላቅ ድምፅ ዛሬ እንደምለው ወዳጆቼ፣ ይሄ ወዳጆቼ የሥልጣንን ተዋረድ በለበሰው ሥጋ ኢየሱስ ክርስቶስ የሚያሳይ የሥልጣንን ተዋረድ ነው፣ ሌላ ነገር አይደለም። እና እንዲህ ይላል የሕይወት ራስ ኢየሱስ ክርስቶስ ሐዋርያት ሥራ 3:15 ላይ ኢየሱስ ክርስቶስ ለእናንተ የተገለጠ ሰው ነበር ይላል። ሕይወት ተገለጠ፣ አይተንማል፣ እንመሰክርም አይደል? ርዕሳችን ዛሬ ለእናንተ በተገለጠው ሕይወት በኢየሱስ ማመን አይደል የሚለው። ስለዚህ የሕይወት ራስ ኢየሱስ ክርስቶስ የሕይወትንም ራስ ገደላችሁት ይላል። ልክ ነው። ኢየሱስ ክርስቶስ መሞት ነበረበት። ልክ ነው። ኢየሱስ ክርስቶስ የሚገድለው ሰው መኖር ነበረት። መለኮታዊ ፍትህ ነዋ፣ መለኮታዊ ፍርድ ነዋ፣ እኛ ለመዳን ነዋ። ኢየሱስ ክርስቶስ ካልተገደለ ካልሞተ እኛ እንድንማ፣ መንገዱ ደግሞ ይሄ ነዋ። ግን ሐዋርያት ሥራ 3:15 ላይ ይላል የሕይወትንም ራስ ገደላችሁት። ኢየሱስ ክርስቶስ የሕይወት ምንድነው? ራስ ነው ወዳጅ። ቶሎ ቶሎ ለማለት ኢየሱስ ክርስቶስ የሕይወት ቃል ነው። ዮሐንስ 6:63 ላይ እንዲህ ይላል ሕይወትን የሚሰጥ መንፈስ ነው። ይህን ሕይወት እንዴት አገኛለሁ ለምትሉ ይህንን ሕይወት የሚሰጥ መንፈስ ነው። ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው። ይሄ መጽሐፍ ቅዱስ እግዚአብሔር የነገረን ቃል፣ ዛሬም እኛ የምናውጀው ቃል ወዳጆቼ መንፈስ ነው። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው ይላል። ይሄ መጽሐፍ ቅዱስ ሕይወት ነው፣ መንፈስ ነው። ይሄንን መጽሐፍ ቅዱስ ማንበብ ሕይወትን ማንበብ ነው። ይሄን መጽሐፍ ቅዱስ ማንበብ እግዚአብሔርን ማንበብ ነው። ለምን ሲባል
እግዚአብሔር ማን ነው ተብለህ ብትጠየቅ ወዳጄ መጽሐፍ ቅዱስን ማወቅ እግዚአብሔርን ማወቅ ነው። እግዚአብሔርን የምናውቀው በምኑ ነው? በቃሉ ነው። ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። የእግዚአብሔር ቃል ሕይወት ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ቃል ነው። አንተ የዘላለም ሕይወት ቃል አለህ አለ ይላል። ከዛ በኋላ ወረድ ብሎ ልትሄዱ ትወዳላችሁን አላቸው ኢየሱስ ክርስቶስ። ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ሲል የተፈጠረ ጥያቄ ነው። ልትሄዱ ትወዳላችሁ ሲል ጴጥሮስ ወደ ማን እንሄዳለን አለው። ምን መሄጃ አለን አለው። ምን የተሻለ ነገር አለ አለው። ምን የሚመረጥ ነገር አለ አለው። ወዳጆቼ በዚህ አጋጣሚ የምትሰሙኝ ሰዎች ወዴት ይኬዳል? የት ይደረሳል? ወዳጆቼ በመከራ ውስጥ ብናልፍ፣ በፈተና ውስጥ ብናልፍ፣ በብዙ ነገር ውስጥ ብናልፍ ካንተ ወደ ማን እንሄዳለን? ወዴት ይኬዳል? ወደ ማን እንሄዳለን ብቻ አይደለም ለምንድን ነው የማትሄዱት ብሎ ሲጠይቃቸው አንተ የዘላለም የሕይወት ቃል አለህ። አረ ክብር ለኢየሱስ ይሁን። አረ ክብር ለዘላለም ሕይወት ይሁን። አረ ክብር ለዘላለም ቃል ይሁን። እና ወደ ማን እንሄዳለን? ወዴት እንሄዳለን? አንተ የዘላለም የሕይወት ቃል አለ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የሕይወት ቃል ነው። ኢየሱስ ክርስቶስ የሕይወት ራስ ነው። ኢየሱስ ክርስቶስ የሕይወት ውሃ ነው። ኢየሱስ ክርስቶስ የሕይወት ዛፍ ነው። ታዲያ ኢየሱስ ክርስቶስ ይሄን ከሆነ እኔ እናንተ ምንድነው ድርሻችን? በቃ ኢየሱስ የዘላለም ሕይወት እንደሆነ አውቀን መቆም ነው? እዛ ጋ ነው የምንቆመው? ምንድነው የምንወስደው እርምጃ? ያለን ካላደመጣችሁኝ አመሰግናለሁ።